ተራ ነው። ማንም እንዳይገባብኝ አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይኸው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይኸው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል፣ አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ወዮ ትክክል ነው። ትክክል ማለት ታውቃላችሁ፣ ትክክል ማለት እኩያ 50 ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው። ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው፣ እኩል ናቸው። ዋው! የስላሴ አካላት 5 ናቸው፣ እኩል ናቸው። ማርያም ክርስቶስ መስላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው! የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ገና መች ነካሁት? ገና የቤተክርስቲያን ትምህርት ላይ እናውራ። አትግቡ። 5 ስላሴ ኤፍሬም ተሙዬ ሚታር ባይቆሰቁሰኝ ቆስቁሶኛል። ሰዓቱን ሊጨርስ አትግቡ። የኔ ሰዓት ነው። መስመር የኦርቶዶክስን አታውቅም ሲጀመር። ሰዓቱን ልጨርስ። ሜሪዬ ይኸውልሽ፣ አንቺ ታዘቢ። እሺ በልብሽ ታዘቢ። ይጨርስ ሰዓቱን። ሲነካ ምን እንደሚሆኑ ታዘቢ። ሚዩት አርጉልኝ። ቤል ሚዩት አርግ። ቆይ ሰዓቱን ይጨርስ። ትምህርትን ግን አውቋከዋል። ሚዩት አርግልኝ። አንደኛ ነገር አይደለም በማስረጃ ነው እያወራ ያለሁት። ሚዩት አድርገኝ። አለበለዚያ አንድ ጊዜ ሌሎቻችሁ የምትናገሩትን እንዳለ ወደታች አስወርዳለሁ። አንድ ሰው ይናገር። ሁለት ለምን ገባ? አታውራ። የኔ ታት ነው። አታውራ። ሚዩት አድርጌ ሰምቻለሁ። እንደዚህ ከሆነ ይሄ የቀለለ ውይይት ሲጀመር ይሄ የቀለለ አሁን ያንተን ሰምቻለሁ። በቃ የቀለለ ሚዩት አድርግ። አልሰማህም። የኔ ተራ ነው። ካልሰማኝ እኔ እወርዳለሁ። ይኸውላችሁ ወርዳል። ፈረጠጥ አያችሁ። ስላሴ ሲነካብን ፈረጠጥ። አንድ ጊዜ ይኸውላችሁ 5 ስላሴን ጠጥተህ ነው የምትወጣው፣ እንዳትወርድ። ኤፍሬም ቆይ ስማኝ። ቆይ ኤፍሬም ስማ። ቆይ አንዴ ተሙዬ። ይኸው የስላሴ ተመስገን አትግባ።